ኢየሱስ በቅርብ ይመጣል። እስኪመለስ ድረስ ደግሞ ስለሱ ብቻ ያወራን እንጠብቀዋለን። ቆላስያስ ስለሱ ብቻ ነው ያወራን ይኖር ነው። ዕብራውያንም ደግሞ ስለ ኢየሱስ ብቻ ነው የምናወራው። ስለሱ ብቻ ያወራን ፊት ለፊት እናገኘዋለን። ኢየሱስ 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 እያሉ ድንገት የሆነ ቀን አቤት ይላል። ከሰማይ ብቅ ይላል። አቤት ይላል። ሰርፕራይዝ ካረገን በመመለሱ ያረጋናል። በጣም ነው የምወዳችሁ። ከእናንተ ጋር ደግሞ ሰማይ ስለምንቀጥል በእውነት ሮብ ማታ ስለማያልቅ የማይመሽበት ሀገር እንገባለን። ነገ የሚባል የሌለበት ለዘላለም የምንኖርበት የማይረበሽ የማይበጠበጥ ከተማ ለዘላለም ከምንወደው ከሚናፍቀን ከኢየሱስ ጋር ልንኖር እንሄዳለን። አንድ ጸሎት ልጸልይላችሁ። የተዘጋጀ ህይወት፣ የተዘጋጀ ልብ፣ የኢየሱስን መመለስ የሚናፍቅ የሚጓጓ ልብ፣ የሚናፍቅ ህይወት በዚህ ህዝብ ላይ እንደገና ይፍሰስ። እስቲ ጮክ በሉና ኢየሱስ ይመጣል በሉ እስቲ። ኢየሱስ ይመጣል። እይታቸውን የሚከፋፍል ከዙሪያቸው የተጠረገ ይሁን። ተስፋቸውን በሌላ ነገር ላይ እንዲያደርጉ የሚያደርግ ከዙሪያቸው ይገፈፍ። ለዘላለም ህይወት የሚሆነንን አግኝተነዋል። ኢየሱስ በቂ ነው። ኢየሱስ በቂ ነው። የምንጠብቀው የሚመለስ አዳኝ አለን። ከሰማያት አቋርጦ ይመጣል። ኢየሱስ በቅርብ ይመለሳል። ፊት ለፊት ልናየው፣ ለዘላለም ከእርሱ ጋር ልንኖር፣ ከጌታ ጋር ልንሆን በቅርብ በጣም ሱን። እጆቻችሁን ከፍ አድርጉ፣ ባርኩት። ትመጣልኛለህ በሉት። ትመጣልኛለህ። አመስግኑት። እጆቻችሁን ብድግ አድርጉና ትመለሳለህ፣ እመጣለሁ አንተ ጋር በሉት። ልትወስደኝ ነው የምትመጣው በሉት። ይሄ ዓለም የኔ አይደለም፣ አንተ ትመጣለህ፣ ካንተ ጋር ለዘላለም እኖራለሁ። ኃጢአትን የምንቀው አንተን አይቼ ነው። ሃሌሉያ። የሚያጓጓን ነገር በሙሉ የምንጥለው ኢየሱስ በልጦ ነው። ከፍ አድርጉ እጆቻችሁን። ትመጣልኛለህ፣ አመሰግንሃለሁ፣ ተስፋ አለኝ በሉት። ተስፋ አለኝ፣ ተስፋ አለኝ በሉት ኢየሱስን። ሃሌሉያ። የምንጠብቀው ተስፋችን ይመለሳል። አሜን። እግዚአብሔር ቀናቶቻችንን ዘመናችንን የቀጠሮ ያድርገው። አሜን። በእግዚአብሔር ቀጠሮ ውስጥ ያሉ ሰዎች በቅድስና የሚኖሩ ሰዎች ናቸው። ምክንያቱም ቃሉ የሚለው እግዚአብሔር ለምን ጠርቶናል ነው የሚለው? ለቅድስና ጠርቶናል ነው የሚለው። ለርኩሰት አልጠራንም። እግዚአብሔርን ነቅተን እንድንጠብቀው እሱ ይርዳል። ሃሌሉያ ሃሌሉያ። ለርስቱ መያዣው በሆነው በመንፈሱ ደግሞ ደጋግሞ ያንቃል። ሁሉም ሰው በጌታ ፊት ነፍሱን ያፈሳል። አለኝ ቀጠሮ ከጌታዬ ጋር እያልነው በጌታ ፊት እንዘምራለን። ይህን ዘማሪ በላይ ያለውን በላዩን እያሰብን እንድንጠብቀው እንድንጸና እግዚአብሔር በመንፈሱ እንዲያጸናን በጌታ ፊት እንዘምራለን። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ አለኝ ቀጠሮ ኢየሱስ ከሚባል እንግዳ
እስኪ ልነሳ ቤቴ ላስና አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላስና አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላስና አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ በመንፈስ በሉት ጌታ የቀጠሮን ሕይወት እንዲኖር በመንፈስ አንቃኝ በሉት ጌታችሁ የሚባክን ጊዜ እንዳይኖረኝ የማባክነው ሰዓት እንዳይኖረኝ ጌታ ሆይ በቀጠሮ አውለኝ በሉት ጌታ ሰዓቷ ይታወቅ መምጫው እንደሌባ ኮቴዋይ ሰማ ሲወጣ ሲገባ ድምፁ ሰው አይረብሽ አያውክ ጭወቱ በድንገት ይሆናል የኢየሱስ መምጣቱ ሰዓቷ ይታወቅ መምጫው እንደሌባ ኮቴዋ ይሰማ ሲወጣ ሲገባ ድምፁ ሰው አይረብሽ አያውክ ጭወቱ በድንገት ይሆናል የኢየሱስ መምጣቱ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላስና አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላስና አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላስና አለኝ ቀጠሮ አለኝ ቀጠሮ
ኢየሱስ ከሚባል እንግዳ እስኪ ልነሳ ነገሩት ለጌታችሁ ሰማይንም የሚናፍቅን ሕይወት እንድኖር በምድር ጌታ ሆይ የላይኛውን እየሻው የላይኛውን እየፈለኩ የላይኛውን ብቻ እያደረግኩ እንድኖር እየተቀደስኩ እየጸናው እየታመንኩልህ እንድኖር እንድርዳኝ በሉት ጌታ እንግዳ ጋብዤ ምንድነው መኝታ ለቀን ምሳ ልስራ እራቱን ለማታ ነቅቼው ልጠብቅ የሕይወቴን ጌታ ወገቤን አጥብቄ ልበል ማራናታ እንግዳ ጋብዤ ምንድነው መኝታ ለቀን ምሳ ልስራ እራቱን ነቅቼው ልጠብቅ ይህን ጌታ በሉት ነቅቼ ልጠብቅ የሕይወቴን ጌታ ወገቤን አጥብቄ ልበል ማራናታ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ጊዜ ላሰናዳ አለኝ ቀጠሮ አለኝ ቀጠሮ እውነት ነው ጌታ ይመለሳል እውነት ነው ይመለሳል ጌታ እስኪ ልነሳ ቤቴ ላሰን የበደልኩት ካለ ይቅርታ ልጠይቅ የበደለኝ ካለ ፈጠኝ ልታረቅ እርሾና እርሚዤ መጓዙ ይቅርብኝ ከፍቅር በስተቀር ዕዳ እንዳይኖርብኝ የበደልኩት ካለ ይቅርታ ልጠይቅ የበደለኝ ካለ ፈጠኝው ልታረቅ እርሾ
ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላስብ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ እግዚአብሔር ፍቅሩን ወደ ቤታችን ይመልስ። እግዚአብሔር ቅድስናን ወደ ህይወታችን ይመልስ። ሃሌሉያ። የቀጠሮ ህይወት ማለት ይሄ ነው። የፍቅር ህይወት ማለት ነው። ሰዎችን ዝም ብለን መውደድ ከበደል የራቀ ከክፋት የራቀ በጽድቅ የተመራ መንገድን መጓዝ ማለት ነው። እግዚአብሔር ይህንን ያለማምደን። እግዚአብሔር ይህንን ያስተምረን እንደገና